ባለፈው ራስ መጠበቅና እናትነት ብለን እናቶቻችንን ወቅሰናል፣ ራሳችንን በደንብ አይተንበታል። ሰው የሚመጡ እናቶችም ደግሞ መሆን ስላለባቸው መንገድ ትንሽ ጠቆም አድርገናል እና አንዳንድ ሰዎች ምን ያነሳሉ መሰለሽ ማርቴ፣ መንደርደሪያ ዛሬ ራሳችንን ከመግባታችን በፊት ራስ መጠበቅ እኮ እናውቃለን፣ ጠፍቶን አይደለም፣ ወጣት ሆና ራሳችንን እንጠብቅለን። ግን አሁን ከእናትነት ጋር እንዴት ነው ጊዜው የሚበቃችሁ? ኢኮኖሚው ኢትዮጵያ በቃ ሁሉ ነገሮች ተወደዋል። ጸጉር ቤት ሄዱ ወረፋው ረጅም ሰዓት ነው። እዚህም ሀገር ደግሞ ረጅም ሰዓት ነርተሽ ምናምን የምትሄዱ እና እንዴት ሞልቶላችሁ ነው? ልጆች ማስጠናት፣ ማብላት፣ ማስተኛት፣ አራስነት ብዙ ነገር አለ እና እንዴት ነው ስላሉ እኛ የምናደርጋት የእኛን ማለት ነው ትንሿን ሞክራትን ነገር ቤት ውስጥ በቀላሉ የምንጠቀማትን ነገር ለምን ሼር አናደርጋቸው ብዬ ዛሬ እንደውም እኔ እንደውም ከአንቺ ነው መጀመር የምፈልገው። በዚህ በጣም ምቀናባት እኔ ራሱ ደራረግ ማለት ነው። ያው በጣም ምቀናባት በቃ ራስሽን ለመንከባከብ ሚታይም አይነሽ የራስሽ የግልሽ ጊዜ ስለምታጋድም ብዙ ጊዜ አውቀዋለሁኝ እና ይህንን ደግሞ ብዙ ሰዎች እንትን ይላቸዋል ብዬ አስባለሁ። እና እስኪ ያንን እንዴት ነው የምታውቀው? ልጆች ጋር እንዴት ነው ጊዜ ቢበቃው እንዴት ነው ይሆናልሽ? እነዛን ነገሮችስ ማዘጋጀት ነው ከየት ተማርሽ? እሱ በጣም ከየት ተማርሹ ከሚለው ልጀምር። እኔ በጣም ቢዚ ሰው ስላልሆንኩኝ ሜይ ቢ ቢዚ ሆናችሁ ሰዎች አይዶን ነው። ግን እኔ አሁን ቤት ነኝ ኖርማሊም፣ ግን ስራም ላይ ሆነን ምናምን ባለው ሰዓት ከባኑ ከእናቴ ነው የወሰድኩት። እናቴስ መንግስት ሰራተኛ ናት፣ ርዕሰ መምህር ነበረች፣ ስልጣን ላይ የሆነ ጊዜም ነበረች ምናምን እና በጣም የሚገርመኝ ፓርት በዚህ በፊት ተናግሬያለሁ። ማታ 3 ሰዓት ትምጣ ቤት 4 ሰዓት ትግባ፣ ጸጉሯ ተበጥሮ እናቶች ካውያ ሰርተው ማታ ማታ ይጠቀሙታል። ካውያን ጠቅላ በተሻሻ ስራ ፊቷን፣ ገላዋን፣ እግሯ ምናምን ታጥባ ባዝሊ ተቀብታ ከዛ ደግሞ ለፊቷ ቂቤ ይሸጣል። ቂቤ ሁሌ ፍሪጅ በሲኒ ታስቀምጣለች እና ሁሌ ማታ በቃ ተዋለ ስትወጣ ፊቷን እንደ ክሬም ተቀብታ ነው። አሁን እኔና እናቴ ብንቀመጥ የእሷ ጸጉሯም እንዳለ ነው ያለው እና ሁሌ የምትላል ሴት ልጅ እንዴት ነው ገብታ አልጋዋ ላይ የምትወጣው? እና እኛ ያኔ ከአልጋ ላይ ታስነሳን ነበር። እግራችን ተካራሚ መስሳ ትታጠሙ ትምህርት ቤት ልንሄድ ጠዋት እንታጠቡ እና ተካራሚ በዛ የሚያደርገው ሴት ማታ ተጠጠጥ ብላ ሻሻ ስራ ያላት ባዚ ተቀብታ ምናምን እና አድገንም ራሱ ይሄ ሜካፕ ምኑን ስናደርግ ሁሌ የምትጎትተው ወደ ኔቸር ምንም ላይ አሁን እንኳን ሮጌት መስለሽ ትላንት ወልደሽ ያፈኛ ትላላል። አሁን እያየው ሴት ኦኬ እውነትም ናቹራል ነገር ሞር ጥሩ ነው፣ ኢዚ ነው፣ ምን ነገር የማይፈጅም ደግሞ ወቅቱን የቻሉ አሁን እኮ ምርቶች ላይ ራሱ አንዱ የሚለው ናቹራል ኢንግሪዲየንቶች አሉት ነው ያው ኤክስፔሪየንስ የሚሆነው እና ራስ መጠበቅ ስንል የግድ ሜካፕ ምናምን አይደለም። ደጋግመን እንዳንተ ፀጉር የሚሄድ ምናምን አይደለም። ባልን ነገር ቤት ውስጥ ለምሳሌ በቃ አሁን ጊዜ የለኝም የምንልም ሰዎች ካለ አንደኛ ስኬጁል ማውጣት፣ ይሄ ሌላ ጊዜ እናወራለን። ጊዜ አጠቃቀም እናቶች በጣም ስኬጁል ማውጣት በጣም ቆንጆ አንድ ቀን ውሏችሁም እያሳየናቸው ያ በቃ ስኬጁል ከሆነ የሆነ በመርሃ ግብር የምንሄድ ከሆነ የመጣ ነገር አይወስደንም። ጠዋት ቁርስ አለ ልጆቼን አበላለሁ ወይ ክላስ ካለ ወይ የሆነ ነገር አለ ብለሽ ካወጣሽ በዛ መሀል አንቺን ማስገባት ነው። ፊቴን እታጠባለሁ በቃ ይኖርሻል፣ ጥርሴን ቦርሻለሁ ይኖርሻል። እንደዛ ታደርጊያለሽ ማለት እኔ ምንድነው የማደርገው ቅዳሜ ቲክቶክ ላይ እንሰራለሁ። ቅዳሜ በቃ ጠዋት ከቁርስ ከምንም በፊት ለእኔና ለልጄ የሆነ የፀጉር ነገር ምናምን መስራት በቃ የሁል ጊዜ ስራዬ ነው። በቃ ምን ትሰሪያለሽ? ቴታ አቮካዶ ሙዝ ሁሌ እንጥላለን ቤት ውስጥ ምንም ተበላሽቶ የምንጥለው ነው ሁሌም አለ። ብዙዎች ኢትዮጵያ መንገድ ላይ የሚሸጣ አይ ኖ ኤክስፔንሲቭ ሆኗል ውድ ሆኗል፣ ግን አትሊስት አንድ አቮካዶ እና ግማሽ ሙዝ አንድ ሰው ይበቃ። ያን ያህል ውድ አይደለም። እንደውም ሜይ ቢ ወይሉ ኮኮናቱ ምናምን ሁሉም ላናደርግ እንችላለን። ዘይት ቅባት ካለ ተቀባለሽ ነገር እንደዛ ደግሞ አሁን ላይ እግዚአብሔር ይመስገን ሴቶች እኮ በጣም በራሳቸውን የቻሉበት ትንሽም ቢሆን ገቢ ያላቸው ምናምን ይሄን ያህል ብዙ እንትን የለውም እና ቢያንስ አሁን ኢንተርኔቱ ኖሮት ይሄ ቪዲዮ ቁጭ ብላ የምታይ ሴት አላት ጊዜ አብዛኛው ማለት ነው። ስለዚህ ያላችሁን ነገር ቤት ውስጥ ማየት ነው። አሁን ዩቲዩብ ቲክቶክ ላይ ምናምን አለ፣ እኔንም ፎሎ ብታደርጉ አለ። በዚህ አጋጣሚ ታያለሽ እና ኤኒዌይስ እርድ አለ ቤት ውስጥ በማቀባቀባ እሷን በትንሽ ሲኒ ሰርታችሁ ፍሪጅ ውስጥ ብታስቀምጡ ኤኒ ታይም ጠዋት ላይ ስትወጡ ስራ ከመጀመራችሁ በፊት ፊታችሁ ላይ ማለት ትችላላችሁ። ኮኮናት ቅባት
በጣም ፊት ጥርት ያደርጋል። መታጠብ የስቲም ማድረግ ስትፈልጊ እሱን ማድረግ ትችላለሽ። ሬት ትንሽ የሬት ገዝተሽ ለፀጉርም ለፊትም ተልባ በጣም ፊት ግሎ የሚያደርግ ነገር፣ ፀጉር በጣም ያለሰልስ ነገር እች የምታክል 3 ፍሬ ተልባ ውሃ ላይ ተካካለሽ የምትቀቢያት ነው። ቶነር በቅርንፉድ መስራት እንችላለን። 3-5 ፍሬ ቅርንፉድ በውሃ አድርገን አጣፍተሽ ስፕሬይ ብታደርጊ ቶነር ዝንጅብል ሻይ መጠጣት በጣም የፊት ግሎ እንዲያደርግ ስባችን እንዲቃጠል በጣም ያደርጋል። እኛው ወልጄ ወፍር ያለው በሱ ነው እየቀነሱ ያለው። ሎሚ መጠጣት የውስጥ ስብ ሲቀንስ የፊት ሽፍራት እየጨመረ ይሄዳል። አንጀትሽ ንጹህ ሲሆን ቬጅቴብል መብላት፣ መራመድ፣ ውሃ በጣም መጠጣት። አክሰሱ ያላቸው ሰዎች ደግሞ ሰፕሊመንቶች መውሰድ በጣም እነዛ ነገሮች ኮላጅናችን እየቀነሰው የሚመጣው ፊታችን ያው ሳንወደው አሁን 20 ዓመት ላይ የነበረን ፊት እና አሁን ያለ ትናንት የነበርና አሁን ያለው የእንትን እያደረገ እሱ በጣም እነሱ ነገሮች ጠቃሚ ናቸው። እነዚህ ሁሉ እስካሁን ከሱቅ የሚገዙ ነገሮች አልጠራንም። ቤታችን ውስጥ ያለ ቅቤ ኢዚ ነገር ቅቤ በቃ አንድ የገዝታ ፍሪ ብታርግ ኢትዮጵያ ያላችሁ ታድላችሁ ለቅቤ እዚህ ያላችሁ ደግሞ ወተቷ ገዝታችሁ ብለን ታርጋችሁ ማድረግ ነው። ሙዝ ልጫጭ በረዶ አርጋችሁ ጠዋት እንደውም ከመጀመሪያ ከእንቅልፋችሁ እንደተነሳችሁ 3 ጊዜ እንደዚህ ፊታችሁ ብትነክሩ ወይም ደግሞ ብትሉ ግን እንዲስታረጉ ብዙ ሰዓት ብቻም ትሪት ያደርጋል። እንደዛ ማድረግ ነው። ካላችሁ ጥሩ ክሊንዘር መጠቀም፣ ሞይስቸራይዘር መጠቀም፣ ካላችሁ ከሌላችሁ ባዝሊንስ በጣም ቤስት የሆነ ነገር ናቹራል የሆነ ነገር በሆነ ኮኮናት ምናምን እንደዚህ ነገሮችን እያደረግን ያለን ነገር ለመጠቀም ግን ዋናው ስኬጁል ማድረግ ራስሽን ደግሞ የተለያየ ነገር ብቻሽን ደግሞ ወይ ሴት ልጆች ያላቸው ከሆነ ደግሞ ብቻቸውን ከሚያደርጉት ከቤተሰባቸው ጋር ሲያደርጉ ምናምን ያነቃቃቸዋል። ወይ ጓደኞቻቸውንም ሊሆን ይችላል። ዛሬን አዘጋጅቻለሁ መቀባ እህቶቻቸውን ይችላል። በቃ እንደዚህ ከጎረቤት ጋር ምናምን ብቻ የሆነ አብሮሽ ከሆነ ሰው ጋር ስታደርጊ ሞቲቬት የሚያደርግ ነገር አለ እና እንደዛም እያደረጋችሁ ቢሆን በቃ ቤት ውስጥ ላይ የሆነ አንዳንዴ ደግሞ በቃ ይሄን እኮ ለባሎቻችሁ ራሱ ያንን ነገር ዛሬ እስቲ እንዲህ ላድርግልህ እያላችሁ ስትሉ ቤኔፊቱን እያዩት እነሱ በጣም ትጠቀሙበታላችሁ እና ሞክሩት። ሴት ጥበበኛ ናት። ቤቷን በብልሃት ነው የምትሰራው። እንችላለን። በጣም ትንሽ ነገር ውጭ ብላችሁ ፊልም ስታዩ ባለፓርካችሁ በሻምፖ ግራፍን ብትዘፈስቡ ማጠቢያ ላይ አድርጋችሁ በቃ ሄዳችሁ ሜዲኪዩር ምናምን ከምትሉ በቀላሉ ታረጉታላችሁ እና ዋናው የራስ መነሳሳት ነው። ራስ መጠበቅ ደግሞ ለውበት ብቻ አይደለም። ለራስሽ ያለሽ ክራፍ አትሊስት ለኔ ብለሽ ነው የምትሰሪው። ለእኔ በቃ ይገባኛል ብለሽ አይደል? አሁን ቁጭ ብለሽ ለኔ ቡና ላፍላት ማለት ሰው ሲመጣ ለሰው የምትሰጪው ፍቅር ለራስሽ ሲጀምር ከራስሽ ከዛ ለልጆችሽ ሀሳብ ስታነሱ ብዙ ጊዜ እናቶች ምን የሚል ሀሳብ ሲያነሱ ሰማለሁ። በቃ እንደ ወለድኩኝ አይደል እንደ ምናምን ይላሉና ከዛ ራሳቸውን ለዛ ነገር እንትን ይላሉ። በቃ አሁን ወለድኩኝ አይደል ማለት ራስን መጠበቅ ለሰው ለሆነ ሰው የሆነ ነገር ለማድረግ ምናምን ብቻ ይመስላቸዋል። ግን ራስን መጠበቅ መጀመሪያ ራሱን መጀመሪያ ቅድሚያ የማይሰጥ ሰው ራሱን መጠበቅ የማይችል ሰው ለሌላ ሰው መሆን አይችልም። ሀሳብ ብዙ ጊዜ ተናግረን አስተናል። ግን ራሳችሁን አትጣሉ፣ ጠብቁ ለማለት ነው እና በጣም ደግሞ አሁን በእኛ ዘመን ደግሞ ምን መሰለሽ አንዳንዱ የለም የራሳችን እኮ ጠበዋን እንሰፋለን፣ ጥፍር እንሰካለን፣ ሜካፕ እንደውም ከድሮ እናቶች ይባላል። ግን እኛ አሁን ወደ ዛሬ ረሰስን ጉዳያችን ስንመጣ ከውበቱ ባሻገር ይሄ ከመብለጭለጩ በአርቲፊሻል ነገር ከማማሩ ጥሩ ነው። እሱ የደረስንበት ዘመኑ የሰጠን ነገር ነው፣ ቆንጆ። ግን ከዛ ባሻገር ውበት ከውስጥ ይወጣል ብለን እናስባለን። ውስጥ ማለት ደግሞ ስሜትሽ፣ ራስሽን መግዛትሽ፣ ኢሞሽናል ኢንተለጀንስ የምንለው ነገር ማለት ነው። እና ዛሬ ቤዚካሊ የምናወራው እሱ ነው። እንደው ከዚህ ፊዚካሊ ከምንታየው አሁን ላይ አንዳንዴ የልጆች እናት ሆና ራሷን ከፎቅ ላይ ጥላ ገደለች ትሰሚያለሽ። ዲፕሬሽን በጣም ብዙ እናቶች በጣም ፖስት ፓርተም ዲፕሬሽንም ከዛ በኋላም ዲፕሬሽን ብዙ እናቶች ዲፕሬሽን ላይ ጤና እክል ገጥመው በየጸበሉ በየአይምሮ እንትኑ ትሰሚያለሽ። ወይም ደግሞ በጣም ጫፍ ወጥተው በቲክቶክ ላይ ምናምን ደግሞ በጣም ገበናቸውን ሲያሰጡ እናንተ ይሄ
ሁሉ ኢሞሽናሊ አለመብሰል ወይም የስሜት ክህሎት አለመብሰል አለመረጋጋት ስለሆነ እንዴት ኢሞሽናሊ ኢንተለጀንት መሆን እንችላለን? ወይም በስሜት እንዴት የተረጋጋን ራሳችንን የገዛን ውስጣችን ጤነኛ የሆነ ሴቶች እናቶች መሆን እንችላለን? ዛሬ ራስ መጠበቅ ደግሞ ከስሜት አንጻር ብለን ነው የቀደሙ ፊዚካሊ ያው ሌላ ጊዜ በደንብ እናወራለን። ግን ደግሞ ስላወራንበት ፊዚካሊ መንደርደሪያ እንዲሆን ብለን ነው። ኢሞሽናሊ ግን ራስን መጠበቅ ማለት መጀመሪያ እኛ ሰልፍ ኬር ከማድረግም ከምንም ባሻገር መጀመሪያ ውስጥሽ ራስሽ ላይ ምንድን ነው ደካማ ጎኔ ምንድን ነው ስሜቴ ምንድን ነው የሚለኝ ስሜትሽን ማዳመጥ ሰውነቴ ምን እያለኝ ነው ሁሉንም ነገር እኮ ይነግርሻል ሰውነትሽ እዚህ ጋር በቃሽ የሚልሽ ሰዓት አለ ይነግርሻል። ግን እኛ የማዳመጥ ራሳችንን እንትን ማለት ልምዱ ስለሌለን እንጂ እና ራስሽን ስታዳምጪ ያኔ ነው ምንድን ነው የጎደለኝ የሚለውን ነገር ታውቂያለሽ። ያንን ደግሞ ስታውቂ ከሰዎች ጋር ያለሽን ነገር ለማስተካከል ይረዳሻል ብዬ አስባለሁ። እና እኔ ለመጀመሪያ ብዬ የማስበው ነገር ራስን ማዳመጥ ራስን ማወቅ ለኢሞሽናል ኢንተለጀንስ በጣም በቃ ሰልፍ አዌርነስ ራስሽን ማወቅ በቃ ማርቲ ምን አይነት ሰው ናት? ምን ሪኬት ያደርጋታል? ምን ያናድዳታል? ምንድነው ደካማ ጎኗ? ምንድነው ጠንካራ ጎኗ? ምንድነው ያላት? ምንድነው የሌላት? አሁን ድብልቅልቅ ያለ ዘመን ላይ ስለሆነ ቆም ብለን ራሳችንን አናውቅም። በቃ ምን እንደሚያናድድሽ አታውቂም፣ ምን እንደሚያስደስትሽ አታውቂም፣ ምን ሆቢሽ እንደሆነ ምን ጸጋሽ እንደሆነ ማለት ቆም ብሎ ራስን ማዳመጥ ላይ ብዙ ማግኘት ክፍተቱ ወይ ሶሻል ሚዲያ ላይ ነሽ ወይ የሆነ ነገር ላይ ነሽ ራስሽን በጣም አቢዝ ነው የምታረጊው በነገሮች እና ልክ ስታይ ወይ ደግሞ የሆነ የተነሳሳ የሆነ ነገር ያደረገ ሰው ስታይ ይሄ ሰው ግን እኔን ሳይሆን አይቀርም በሰው ውስጥ ነው ራሳችንን ለማየት የምንሞክረው። መጀመሪያ ግን ራስሽን እኔ ጋር ምንድን ነው ሰው ላይ አንዳንዴ ደግሞ ብዙ ጊዜ ውስጥ ስሜታችንን የሚጎዱ ነገሮች አሉ አይደለ? ከሰዎች ጋር ስትቀያሚ ሊሆን ይችላል የሆነ ነገር ያንን ሰው ላይ ያን ነገር ከማለትሽ በፊት እኔ ጋር ምንድን ነው እኔ ጋር የኔ ስሜት ላይ ምንድን ነው ችግር ያለብኝ የሚለውን ነገር በጣም በቃ ራሳችሁን አሁን ለምንድን ነው ይሄ ኢሞሽናል ራሳችን መጠበቅ የምንችለው? ብዙ ጊዜ አይታችሁ ከሆነ ባለፈው ብያለሁ፣ ብዙ እናቶች ያለ እድሜያቸው ያረጃሉ። ያለ እድሜያቸው ስኳር፣ የተለያዩ ካንሰር፣ በጣም ካንሰር አሁን ብዙዎቻችን በሌላ ነገር የሚመጣ ከውስጥ ከንዴት ከብስጭት የውስጥ ጤንነት ማጣት በራሱ ለካንሰር ተላላፊ ላሉ በሽታዎች ያደርገናል። ያለ እድሜያችን እናጣለን። እናቶች በትንሽ ነገር ነው የምንጨረጨረው። ለመሰላችሁ ለሁሉ ነገር በጣም ትኩረት እንሰጣለን። ኤቭሪቲንግ በቃ እንዳሰብነው ትክክል እንዲሄድ በቃ እንዳሰብነው ፐርፌክት እንዲሆን እናደርጋለን። ያ ሳይሆን ሲቀር ኢሞሽናሊ ዊክ ከሆንን በጣም የምንጎዳው እና እንናደዳለን፣ እንበሳጫለን፣ ሄደን ከሰዎች ጋር እንዳተማለን፣ ስሜታችን ሁሉ ዘርግፈን እናሳያለን። እሱ ደግሞ መልሶ እኛም ይጎዳናል ማለት ነው። ስለዚህ ምንድን ነው ካላችሁ ኢሞሽናሊ ኢንተለጀንት የሆነ ሰው ምን እንደሚያደርግ ያውቃል፣ መድረሻውን ያውቃል፣ መነሻውን ያውቃል፣ የቱ ጋር የእሱ ባውንደሪ እንደሆነ ያውቃል፣ የት ደረጃ መሄድ እንዳለበት ያውቃል፣ ነገሮች ሲከሰቱ እንዴት ሪያክት ማድረግ እንዳለበትም ነገር ስሜትሽን መግዛት መቻል እና ያንን ለማድረግ ግን መጀመሪያ እኔ ማን ነኝ፣ የቱ ጋር ነኝ፣ ስሜቴ ምንድን ነው፣ ሰውነቴ ምን ይለኛል፣ ለራስሽ በቃ መጀመሪያ ከውስጥሽ ጋር ያለውን ነገር መታረቅ ማለት ነው። ራስሽ ጋር ያለውን ነገር ይሄ ነው። አንቺ የራስሽን ችግሮች ስታውቂ እኮ ሰዎች ላይ ቶሎ አትናደጂም፣ ምክንያቱም ሰዎችንም ትረጃለሽ። ችግሮቹ ሁሉ አንቺ ጋር እንዳሉ ምክንያቱም አንቺ ራስሽ ስታዳምጪ አንዳንዴ እንዴት ነው በቀን ውሎሽ ላይ ምናምን እንትን ብለሽ ከዛ እዚህ ጋር ግን ለምንድን ነው እንደዚህ ያደረኩት፣ ለምንድን ነው እንደዚህ እንዲህ እኮ መሆን አልነበረብኝ ምናምን እንላለን። ከዛ ያንን የምትይበትን እንትን ራሱ የሚሰጥሽ የራስሽን ደካማ ማነት ነው ነገሮች ላይ መታዩ ማለት ነው። ዛሬ እኮ እንዲህ መሆን አልነበረብኝ የምትይው ያ የአንቺ ደካማ ጎን ነው። ደካማ ጎናችን ሰው ነው እንጂ የሚነግረን እንዴት እናውቃለን የሚል ጥያቄ ሊነሳ ይችላል ብዬ ስላሰብኩኝ ነው። እና የራስሽን ደካማ ጎን ለማወቅ እዚህ ጋር ለምን እንደዚህ አልኩኝ የሚል ስሜት የሚሰማሽ ከሆነ ያ ደካማ ጎንሽ ነው ማለት ነው። እሱ ላይ መስራት አለብሽ። ኦኬ ይሄ ነገሬ ልክ ሰው አንቺን ደግሞ ያ ሰው የሆነ ነገር አድርጎ ለሚቴት የሚያደርግሽ ከሆነ አንቺ ደግሞ ኦኬ እኔስ ብል ግን እንደዚህ ብለሽ ራስሽን እዛ ቦታ ላይ ተከተሽ ማሰብ በዛ ራሴ የቱ ጋር ነው
የሚለውን ነገር ራስ ማድረግ ይችላሉ ብዬ አስባለሁ። ራስ ላይ መስራት በጣም መሰረታዊ ነገር ነው። ራስ ላይ ለመስራት እንዳልሽው ደካማ ጎን ብዙዎቻችን እኮ አይደል እንኳን ራሳችንን ሰው እንኳን አይቶ ወይ ማለት ይችላል ነገር አስተካክል ሰዎች ስለሆነ በተለይ አብሻ ስለሆነ እንትን ነው የምንለው ኮንፍሮንት ለማድረግ ነው ወከለኝ ለማድረግ ብልህ ሰው ኢሞሽናሊ ራሱ የገዛ የሚቆጣጠር ሰው ኦኬ ይሄ ነገር አለብኝ ኦኬ እስቲ እንዴት ነኝ ምንድነው ጉዳቱ ለምሳሌ ቶሎ ምናደድ ነው በቃ ቶሎ ስሜትሽን ዝርግፍ ምናምን አሁን አንቺ እኮ ተምትናደጃለሽ ብልሽ አይደለም እኮ ግን እስቲ ለምን እየተናገርኩ እኮ ግን ራሱ ብስል ሰው ይወስዳል የሰው ሀሳብ ይወስዳል እንዳልሽው ደግሞ ከራስሽ ጋር ጊዜ ካለሽ በቃ ቅድም እንዲያት ነገር ልክ ነው እኔ ምንድን ነው ደካማ ጎን ለምሳሌ ፋይናንሻሊ እንዴት ነኝ በፕላን መሄድ ሰው ነኝ በጀቲንግ ላይ ጎበዝ ነኝ ማየውን ነገር ምገዛ ነኝ ወይስ ፕላን ማድረግ ነኝ እንዴት ነኝ ትዳሬ ላይ እንዴት ነኝ ከባዴ ጋር እንዴት ነኝ ከልጆቼ ጋር እንዴት ነኝ ያን ቁጭ ብለሽ ራስሽን መመዘን በጣም ይሄ የአእምሮ ብስለት ነው የስሜት ብስለት ነው እንደዛ ፍንተው ብለሽ ስታይ ለምሳሌ መስታወት ላይ ተቆርሽ በቃ መስታወት እኮ ይሄ ያለሽ ነገር የሚያሳይ ምንም አይገባሽም ምንም ማለት ነው ሶ ራስሽን እንደዛ ልክ መስታወት ላይ እንደቆመ ሰው እኔ ደካማ ምን አደርጋለሁ መሰለሽ ያው እናቶችን እያዝናናና ስላሰብኩኝ ነው እና ያው ቲክቶክ ምናምን ቪዲዮ መስራት ደስ ይለኛል እና ከዛ ራሴ ፊት ላይ ሳየው አሁን ምናምን ብዬ እንትንድና ከዛ ራሴን እኮ መውደድ አለብኝ እስቲ ያለ እንትን ግን እንዴት ነው ያለ ፊልተር ኤቭሪ ከቀረስኳቸው ቪዲዮ ጎን ለጎን ማለት ይቻላል ያለ ፊልተር ቪዲዮ ያለ ሲስተር ጋር በቃ ማስረጃ ዛሬ ኧረ ያለ ፊልተር እንኳ ብለሻል አሁን ትለኛለች ምናምን እንትን ታደርገኛለች ግን በቃ ራሴን ግን መመዘን ፈልጋለሁ ይሄ ነገር ማለት በቃ አንዳንዴ እንዴት ነው መልክሽ ካሜራው ላይ ያለው ስመስልሽ ድረስ ይባታል ብዙ ሰዎች የሚጎዱበት ነገር ነው ስሜትሽንም ወደዛ ለማምጣት ፈልጌ ማሳሩ ነው ያነሳሁት እና ራስሽን ልክ ይሄ የፊት ገጽታሽን ምናምን አይተሽ ኦኬ በቃ ጉድ በቃ በዚህም ቢሆን እኔ ደህና ነኝ የሚለውን ስሜት ወደ ራስሽ ማምጣት ከቻልሽ ልክ እንደዛ ውስጥሽንም ደግሞ እንደ መስታወት ማየት የምትችይው ራስሽን ነው በቃ ለዚህ ደግሞ ጊዜ ስትሰጪ አንቺ ማታዳምጪ ከሆነ ለራስሽ ጊዜ ማሰጪ ከሆነ ከራስሽ ጋር ማታሳልፊ ከሆነ ግን ሰዎች ሲነግሩሽ የማይገባሽም አፍሽ ብቻ ነው የሚታይሽ እንዴ ለእነሱ እንዲያረኳል እንዲሆናል እንደዚህ ስላለ እንደዚህ ሆንኩት ለምንድን ነው የማይረዱኝ ምናምን ከዛ መባከንሽም አልቀረም ማድረግሽም አልቀረም መሮጥሽም አልቀረም ለልጆችሽም እኮ ለቀቀሪ ነፍሰኔ ልጆቼ እንዴት አትቼ ለምሳሌ በጣም ትጮይ እናቶኛለሽ በእውነት የእውነት ማለት ነው አሁን እናቶች ብዙ እናቶች ካላሻችሁ በስተቀር ልጆቻችን ላይ እንጮሃሉ ካለብን ስትረስም ነገሮችን ለማረም ከመፈለግ እያንዳንዱ ነገራቸውን ስለምንከታተል እንጮሃለን ግን ያ መጮሃችን እኛንም ኢነርጂ እየቀደለ የሆኑ ሴል እያባከነ ልጆቹ ጋር ለውጥ እያመጣ አይደለም ከዛ ፋይናሊ ዲስአፖይንት እንሆናለን ይሄ በቃ እጄ ጊዜ ሰጥቼ ቁጭ ብዬ አጎንብሼ አሳድጌ ምናምን እንላለን ግን ምንድን ነበረ ወይ ትክክል ነበረ ወይ ያ ትክክል ነበረ ኮሚኒኬት ያደረኩበት ሰው ያወራሽበት ኮሚኒኬሽን መንገዴ እንዴት ነው ከልጆቼ ጋር አንደርስታንድ እየተደራረኩ ነው ወይ ደግሞ እንደ በቃ እንደ ቱቦ ውሃ ዝም ብሎ ማውጣት ወደ በኋላ አይወስደውም ብለሽ የምታፈሽ ለቱቦ እኔ ብቻ እየሰጠው ወይስ ከልጆቼ ምን እየተቀበልኩ ነው ከሰዎች ጋር ባለሽ ግንኙነት እኔ ብቻ እየሰጠው ነው ወይስ ከሰዎችም ምን አይነት ብስለት ላይ ኢሞሽናሊ ብስል የሆነ ኢንተለጀንት የሆነ ሰው ከሰው ሀሳብ መቀበል አይከብደውም ሀሳቡን ማንጸባረቅ አይከብደውም ራሱን ፕሬዘንት ማድረግም አይከብደውም በቃ ትክክል ነው እንደሚሆነው ግን አሁን ብዙዎቻችን ሶሻል ሚዲያም ዘመን ላይ ስላለ ልክ ቅድም እንዳልሽው በፊልተር አምረን እንደምንቀርበው ባህሪያችንንም ያችን ሞመንት ከሰዎች ጋር ወይ አሁን እኔ ላንቺ ሞመንት መቼም አልናደድም ማለት ነው ትክክለኛ ባህሪ ተመልካቾቻችንም አያዩ ግን ከዚህ ስትጀርባ በዕለት ተዕለት ኑሮሽ እንዴት ነሽ ነው ዋና ራስሽን መግዛት እንዴት ነሽ ሰው ፊትማ ፕሬዘንታብል ይኖራል ድራማውንም ሰርተን የሆነ ነገርም ሆነ ተወቃጭ ውስጥሽን ያለ ፊልተር እንዴት ነሽ ነው የዕለት ተዕለት ለምሳሌ እናቶች ትኩረታችን እናቶች ላይ ነው ከልጆቻችሁ ጋር የዕለት ተዕለት ልጆቻችሁ ጥፋት ሲያጠፉ የመቻል ራሳቸው የመግዛት ልጆቻችሁ እናንተ በማትፈልጉት መንገድ ሲሄድ ላይፍ በማትፈልጉት መንገድ ሲሄድ ብዙ ነገሮች ይባሉ በቃ ካሰመር ነው ደስታን ከልክ በላይ ሲመጣ ላይ ያክም እናረግበት ሀዘንም ሲመጣ መውደቅም መሰናከልም ሲመጣ እንዴት ነን እኛ ኢሞሽናሊ ስትሮንግ ነው ያ እናንሳው ስታነሽ ደግሞ ምን እያሰብኩኝ ነበር ኢሞሽናል ኢንተለጀንት የሚለውን ነገር ስናስብ እናቶች ደግሞ አንዳንዴ
ብሎ ወደ ውስጥ መቻል አይደለም። በደንብ ለእናቶች ማሳሰብ የምፈልገው የሆነ ነገሮችን እኔ እኮ አስተዋይ ነኝ እንዲህ እንትን ብዬ ነው ማልፎ እንደዚህ ነኝ ማለት በውስጥ እያሉ ነገሩን ሳብ እያደረጉ በቃ ውስጥ ላይ ይዞ መቻል አይደለም። ለእኔ መቻል ማለት ውስጥሽ ላይም እንዳይቀር አድርገሽ ማከም መቻል ነው። እዛው ጋር ሲመጣም በቃ መመለስ የምትችይበትን አይነት ማጆሪቲ ማምጣት ማለት ነው። እና ያንን ደግሞ የምታመጪው መቼ ነው? መጀመሪያ አንቺ ከራስሽ ጋር ቀደም ያሳኑ ሀሳብ አለ አይደለ? የመጀመሪያ ለእናቶች እንደተነው የሚያስፈልጋለን እና ራስሽን በደንብ ስታቂ ያለ አይደለ ነገሮችን የምትቀበይበት ኮንፍሊክቶችን እንዴት ሚስሎፕ እንደምታደርጊ ምናምን የምታቂበት መንገድ ይገባሻል ማለት ነው። እና ያንን ማንሳት ፈልጌ ብዙ ጊዜ እኛ ጋር ቻይናት ምናምን እንደዚህ ምናምን ይባላል ነው ወደ ውስጥ ነው። ያ ውስጥሽን ይጎዳዋል። በበሽታ መልክም ይወጣል፣ በማዲያት በምን ይገለጣል የተለያየ ነገር። ግን ያ አይደለም ራስን ማወቅ ማለት እኔ ራሴን ስለማውቅ እንዲያለ አክሴፕት ማለት አይደለም። የሚባሉ ነገሮች አሉ። ያ አይደለም ራስን ማወቅ ማለት። እኛ ልንነግራቸው የፈለግነው ራስን ማወቅ ማለት ውስጣችን ላይ ያለውን ማንነታችንን አውቀን ያንንስ ደግሞ እንዴት ነው ከሰዎች ጋር አስታርቀን መቀበል ማለት ደካማ ያሁን ፐርፌክሽን እኮ በፈለግ ነው ችግር የሚያመጣው። ደካማ ጎንሽን መቀበል ከቻል እሱ ላይ መስራት ማስተካከል የምንችል ሆን ፌቨሪቲዎችንም መቀበል። አሁን የኛ እንዴት ነው ወይ ኤክስትሪማችን እንዳልሽው በቃ አምቀን ወይ ለሰው ማናወራ ወይ ደግሞ ነገሩ እንዲላርገን በቃ የራሱ ጉዳይ ብለን አንተው ይልኝ ስንለው ወደ ውስጥ ይጎዳል። እንደዛ ሳይሆን በቃ ለምሳሌ ጌሴን እዚህ ጋር ወደቃ ሶኪ ማይወርቅ ጥሩ ነበር ኦልሬዲ ሆኗል። ስለዚህ ምንም አይመለስም። ሰው ኔክስት እንዴት ነው ማድረግ የሚችለው? ይሄ ሲኒ ታክቼ በምን ልጠቀም የሚችለው ወይም ሳይኖር ሲኒው መኖር የሚችለው አክሴፕት ማድረግ በቃ ነገሮቹን እንዳለ መቀበል። እሱ ሰላም ይፈጥራል እንጂ ይሄ ማብሰልሰል ወደ ውስጥ እንትን ማለት ከዛ ለሰው ለመሳቅ መሞከር ምናምን አይደለም። አክሴፕት ማድረግ በቃ ራስ ማወቅ በቃ እኔ እንደዚህ ነኝ፣ እኔ አፍሪካዊ ነኝ፣ እኔ እናት ነኝ፣ እኔ ጊዜሽን ማወቅ። ለምሳሌ እናት ስንሆን ልጆች ትንንሽ ልጆች ሲኖሩ የሆኑ ነገሮችን ይዘናል። እንዳልባችን ላንሆን እንችላለን። በየድግስ ቤቱ ላንገኝ፣ በየከተማ ላንዞር፣ ዘመድ ጋር እንደፈለግን ላንሄድ እንችላለን። አክሴፕት ማለት በቃ 5-6 መኪና ያለሽ ባለሀብት ትሆኛለሽ፣ አክሴፕት ማድረግ ነሽ። ዝነኛ ትሆኛለሽ፣ አክሴፕት ማለት ድሀ 2 ቆሎም ያለሽ ከሆንሽ አክሴፕት አለሽ። ዘትስ ኦኬ በቃ ባለሽ ነገር ደስተኛ መሆን። አሁን ራስን ያላወቀ ሰው ምን ይሆናል? ተበዳድሮ ደስታን ለማምጣት ይሞክራል። ከሌለው ነገር ላይ ለመጎተት ማለት ነው። ይሳሳባል። ያኔ ዲፕሬሽን ውስጥ ገበያች እንደምታውቂው አልፌር አይደለም። አንቺን ለመሆን ስትል ከአንቺ የሚበልጥ ነገር ሌላ ሰው ሲመጣ ያን ለመሆን ስትል ደስታን ሳባ ያ ደግሞ ደስታሽ ሲጠፋ እኮ የምትናደጂው ባይዘ ያው ቅድም እንዳነሳሽው በልጆችሽ የምትናደጂው በማይረባ ነገር ለምን አንቺ ውስጥሽ ላይ በቃ ሲጀምር ደስታ የለሽ ውስጥሽ እፎ ያላለም አላረፈም። ስለዚህ ውስጥሽ ስላላረፈ ለሌላውም እረፍት መስጠት አለብሽ። ያ ስላለ በማንም ነገር አንዳንዴ በቃ ልጆች እናቶች ላይ ሲደነግጡ ያለውኝ እና በቃ እንደውም እኛ እንደውም ህጻናት ልጆች ናቸው ያለን ግን ትልልቅ ልጆች ያላቸውም ሰዎች ምናምን ያለና በቃ ድንገት የሆነ ነገራቸውን ስብስብ ምናምን ሲሏቸው ልጆቹ ምንድን ነው ያጠፋሁት እናቴን ከማናገራትማ ቢቀር ይሻላል፣ እሷ እኮ እሷ ትናደዳለች፣ እሷ እንዲሆኑ ትበሽቃለች ምናምን ነው የሚሉት። እና ያንን ስሜት ልጆች ጋር የምንፈጥረው የራሳችንን ደስታ ስላልባት ይሄ ማለት እንትን በትልልቅ እንትን በሌላ እኔ ራሴ አንዳንድ ጊዜ አሁን ውጥጥር ብዬ ብዙ ነገሮች በማስብበት ሰዓት ብዙ ነገር በምሰራ ሰዓት ትንሹ ልጅ የመጡ ትንሽ ነገር ሲጠይቀኝ ጮኬ በሪያክት ማድረግ ጊዜ አለ። አሁን ምንም አላደረገም እኮ እሱ የኔ አያይ በኋላ መረጋጋት ነው ያንን እንትን እንዳወጣ ያደረገው። እና ሶ ላይፍ ላይ እንደዛ ነው። ራሳችን ግን የተረጋጋች ስትሆኝ አንቺ ጋር የሞላ ነገር ሲኖር ታስተጋቢያለሽ። ደስተኛ ከሆነ ደስታን ለልጆችሽም፣ ለቤትሽም፣ ለጎረቤትሽም አትራክ ታደርጊያለሽ። እና ደስተኛ የምንሆነው አሜሪካ ስትመጣን አይደለም። ደስተኛ የምንሆነው ኢትዮጵያ 3-4 መኪና ስለነዳችሁ ወይም ዲግሪ ማስተር ስላላችሁ አይደለም። የእውነቴን ማለት ነው። ከውጫዊ ካለን ነገር ደስታ የምንፈልግ ከሆነ
ምንም አይመጣም። በእውነት ይሄ ከውሻ እኛ ስለደረስንበት ምናምን አይደለም። የደረስንበት ነገር የለም። የሰው ልጅ የሌለውን ነገር ሁሌ እያሳደደ ነው። በቃ እንዲ አሁን ለምሳሌ 10 ብር እኮ ተማሪ ሆነን ብርቅ ነው አይደል? 10 ብር ቡና መጠጣት ብርቅ ነው። ከዛ ተመርቀን በሺዎች ይዘን ተደሰትን። እንደገና እኔ ድሮ ልጆኝ እንግዲህ አስባለሁ መሰላችሁ ይሄ ኢትዮጵያ ያላችሁ ሰዎች በደንብ ይገባችሁ። እንቁላል ምናምን ሲጠበስ ቤተሰብ ቤት ያው እንዲህ ትፍርፍ ተደርጎ አይጠበስም። ኢትዮጵያ ትንሽ ከተጠበሰ ታውቂያለሽ። እና እሱም ዛሬ ፍርፍር ነው ከታ ዛሬ ፍርፍር ነው ዛሬ እንቁላል በቃ። እና እኔ ምን አስብ ነበር ማለት ልጅ ወይ ስልሽ 5ኛ 4ኛ ክፍል በማቅጠለም ወደፊት ቤት ይኖረኝ እንጂ የሚፈልገውን ነገር ብቻ ነው የሚሰራው ማለት ነው። ነገር አይሰራ ምናምን ብዬ ነው የማስበው። ይፈለጋል ልጆቼ ቢሆናው ብር ሲኖረኝ አደልት ሰው ከረሜላ ብቻ ነው የምገዛው። የዛን ሰዓት ያለች ጭንቀት ያለው አሁን ራሴ ቤት ስለሆነ ይበላ ራሴ ልጅ መስራት ራሱ አልፈልግም እንኳን እንትና ምንም ነገር ስትይዙ ምንም ነው የሚሆነው። ግን አንቺ ከራስሽ ደስታ ነው የሚጀምረውና እናቶችዬ አስቸጋሪ ልጅ ሊኖረን ይችላል፣ ልጅ ሊኖረን ይችላል፣ አስቸጋሪ ባል ሊኖረን ይችላል፣ ጥሩ ባል ሊኖረን ይችላል፣ ሰፖርቲቭ የሆነ ኮሚኒቲ ላይኖረን ይችላል፣ ብቻችንን ልንሆን እንችላለን። በማንኛውም ሁኔታ ውስጥ ደስታችንን ከራሳችን ለመፈለግ ራሳችንን ማወቅ አለብን። ራሳችንን እንዴት ነው የምናውቀው ካላችሁ ደግሞ የራስ ጊዜ መስጠት፣ ራስ ማዳመጥ በጣም እሱ በተረታኝ ከራሱ ጋር ስብሰባ ያላደረገ ሰው ሌላውን ማህበረሰብ ማስተዳደር አይችልም። አሁን ደግሞ እሱ ከባድ እኮ ነው አይደል? አሁን ምክንያቱም ብቻሽን ከራስሽ ጋር ደግሞ ስልክሽ አለ፣ ሶሻል ሚዲያው፣ ቲቪው፣ ሀገር ቤት ስልኩ፣ ጓደኛ ብዙ አንቺ የሚፈልግ ብዙ ነገር ነው ያለው። ውሳኔ ይፈልጋል። ታዲያ ያንን ነገር ለማድረግ ታዲያ አንቺ መወሰን አለብሽ። የሆነ ጊዜ ወስድብሻል እኮ ስለዚህ ምናምን ሰው ላይ ረዳሽ ይችላል። በቃ ስልክ እንደዚህ አታነሳም ሰው ምናምን ልትባይ ትችላለሽ። ግን ከሰውን ስሜታዊ ሆነን በየጊዜው ከምናናድድ ቤታችንን ስሜታዊ ሆነን በየጊዜው ከምንጎዳው ለትንሽ ጊዜ ስፔስ መስጠት ብንለምደው ጥሩ ነው። በቃ ያንን ነገር በቃ ለራሳችን በቀን ውስጥ ትንሽ ደቂቃ ሊሆን ይችላል። ባይዘ አሁን ሰው ለጸሎት እንኳን መመልከክ እስኪያቅተው ድረስ በቃ ላይቭ ቲክቶክ ላይ ሲጸለይ እየሰማል ተኛ። ምክንያቱም ሁሉ ነገር በቃ በቴክኖሎጂ ቀሉ አጠገብሽ እጅሽ ላይ መቼም በቃ ሊድ ከዚህ ከማቴሪያል ጋር ስለመጣ በጣም አእምሯችንን እየጎዳ እንዳለ ነው ያስበው። እና በባለፈውን ጊዜ አንስተናል። ራሳችንን መጠበቅ ማለት በቃ ትልቁ ነገር የውስጥ ሰላማችንን መጠበቅ ነው። ያንን ደግሞ ለማድረግ ደግሞ ለራሳችን ጊዜ ለመስጠት በቃ ስልካችንን ሁሉንም ነገር ትተን ከቅርብ ጊዜ ወዲህ እንደውም ስተኛ በቃ ሳሎች አጅ ላይ ነው ማድረግ የመግባቸው በር ያለምን በቃ በጣም እንትን እያለኝ ስለሆነ ማለት ነው። ደግሞኛል። ብዙ ነገር የመማረው ነገር አለ፣ ልጆች አሉ፣ ቤት ውስጥ ኃላፊነት አለ። ያ ሁሉ ነገር እያለብሽም ከዛ ደግሞ በዛ ድካም ውስጥም ስልክ ለማየት ግን አትሰልም። ስለሚያደነዝዝ ለእሱ ሲሆን ድካምሽ ይጠፋል፣ ለእሱ ሲሆን ትያለሽ እና ለምን ራሴን እየጎዳሁ ነው? አስፈላጊ አይደለም። ይህንንም አሁን ከራሴ ጋር ቀደም እንዳላችሁ ከራሴ ጋር በምወስደው ሰዓት ላይ ራሴን ስወቅሰው ገኘትና ፋይናንስ ለምን አስቀምጫለሁ ማለት ጀመርኩኝ። ጥሩ ፕሮግረስ ነው ያለኝ፣ ጥሩ እንቅልፍ አለኝ፣ ጥሩ ስሜት ይሰማኛል። መጀመሪያ ለክላስ ምናምን ስነቃ ይደክመኛል፣ እንቅልፍ ያስቸግረኝ ነበር። ሰላም ሆን ጀመርኩ፣ አይኔ ቀላ ነበር፣ ደህና ሆንኩ። በጣም በቃ በጣም ጊዜ የሌለኝ እስኪመስለኝ ድረስ ተጨንቄ ነበር። በቃ ጊዜ ያለኝ ስልኬ ነው በጣም ጊዜ ሳይወሰደብኝ ያለው እና ያ በጣም አስፈላጊ ነው ከኤክስፒሪየንስ። በእውነት ነው ለራስ ጊዜ መስጠት ማለት እንደው ስልክ ዝግትክት አድርጋችሁ ብቻ መቀመጥም አይደለም። እሺ ራሳችሁ ማሰብ እንዳለችው አሁን አየችው ራሷን በቃ ምንድን ነው እየጎዳኝ ያለው ታይሜን ምን ላይ ነው ብዙ ሰዓት ኢንቨስት የማደርገው አግዳ አትርፎኛል ወይስ አክስሮኛል የሚለውን አመዛዝነች ኦኬ አክስሯታል ሶ ታወቹ ማለት አንድ እርምጃ ራሷ ወሰደች። እናንተም ሌሎችም የራሳችሁ ነገር ይሆናል። ጊዜያችሁ በምንድን ነው የምታባክኑት? ስሜታችሁ በምንድን ነው የምታገኙት? እንደዚህ ቁጭ ብላችሁ ከራሳችሁ ጋር ምን ነበረ ትላንት የትኛው ወገን ነበር ከሰው ጋር አይደለም ባይስማል እንደዛው ከራስ ጋር ጊዜ ያውሰድ ምናምን ከእናንተና አንጻር ነው ራሳችሁ ነው እንደዛ አይደለም ከራሳችሁ ትላንት
ከትናንትና ማንነታችሁ ምን ጨመራችሁ፣ ምን ቀነሳችሁ፣ የውስጥ ሰላማችሁ። ለምሳሌ በጣም የተናደድ ሊሆን ከሆነ በቃ አንዳንድ ሰሞን እኔ በጣም ቁጡ ብስጩ ምናምን የሚያደርገኝ ሰሞን በቃ ኤቭሪቲንግ ብሶት እንዲሆንብኝ ሰው ምንድን ነው በቃ ለእኔ አሁን ያገኘሁት ኦኬ ለእግዚአብሔር ቃል ጊዜ መስጠት በቃ መጸለይ አትሊስት ጠዋት በጥሩ ሪፍሬሽ አድርጎ መጀመር። ቅድም ማርቲ እንዳለች ማታ ጣቃችን ላይ እስኪያልቅ ሰዓት ድረስ ስክሮል ስናደርግ ጠዋት ደግሞ እንደነቃን ስክሮል ስናደርግ ዓለም አይምሯችንን ተቆጣጥሮ እንትና ወጣ ወረደ ተቆጣጥሮ የት እንደነበርን አናውቅ፣ ቀናችን ምን እንዳቀድን አናውቅ፣ ቀናችን እንዳሳለፍን አናውቅ፣ ምን እንደጎደለ አናውቅ። እንደገና አዙሪት ውስጥ እንገባለን እና እሱ ብስጭት፣ ደስታ፣ ሳቲስፋክሽን ማጣት ያመጣብናል እና በጣም ራስ ለማወቅ የጠዋት እና የማታ ይሄ ብዙ የስነ ልቡና ሰዎችን ብለውበታል። ሄዳችሁ ጎግል አድርጋችሁ ማንበብ ትችላላችሁ። መሰረታዊ ነው። ሰው ልጅ ማታ ሲተኛ እንዴት ዋልኩኝ፣ ምን ነበር ሙሉ ነገ ደግሞ ምንድን ነው ፕላኔ ብሎ በደንብ ማቀድ አለበት። ማለዳ ሲነሳም ደግሞ አምላኩን በየሃይማኖት ከማመስገን ባሻገር የዛሬ ፕላኔ ምንድን ነው፣ ቀኔን እንዴት ነው 24 ሰዓት ለእኔም ለአንድ ለቢልጌትም ለሆምለሱም ለጎዳናትም ለሁሉም ተሰጥቶ ነው ሰው እንዴት ነው የምናደርገው ብለን ያንን ሸንሽነን በደንብ ስንል በፕላናችን ስንውል በእቅዳችን ስንውል እነዚህ ነገሮች በጣም ራሳችን ኢሞሽናሊ ስቴብል እየሆንን የተረጋጋ የመጣው ነገር ዝም ብሎ የሚወስድ አይሆንም። አሁን እኔ በጣም ወጣት እናቶች አንዳንድ እናቶች ጋር እናወራለሁ ምናምን በጣም እንደጠቀመ ነው። በቃ ቀን ውስጥ ላይ ዛሬ ይሄን አደርጋለሁ ብለሽ ካሰብሽ ነገር ላይ አንዱን አለማድረግ ይሻላል። ምን እንደምታደርጊ ሳታውቂ ነቅተሽ ብዙ ነገር ባክለሽ ከመሆን ቢያንስ ይሄን አደርጋለሁ ብለሽ ሁሉንም ላታሳካሽ ትችያለሽ። ያው አንድ ሁለቱን እንኳን አሳክተሽ መዋል የተሻለ ነው። ምክንያቱም እንትን ብለሻል ቢያንሳች ይዋገሻል እና ያንን ነገር ማሰብ ኢቨን እኔ በቃ ብዙ ጊዜ ሱቅ ራሱ ልገዛ ስወጣ የመጽሐፍ ልምድ በጣም የሆነ ነገሮችን ሁሉንም ነገር አእምሯችን ላይ ያሰብነው ነገር እናትነት በራሱ በተለያየ ምክንያት የመርሳት ችግር ብዙ ጊዜ ያጋጥመናል አይደለ? ያ ስለሚያስቸግረንም ጭምር የመጽሐፍ ልምድ ይኖረን እየጻፍን ራሳችንን በዛ ማገዝ እንችላለን ያስባል። በተለያዩ ቪዲዮዎችን በጣም አንስተናል። ሌላው ኢሞሽናል ኢንተለጀንስ እንድንሆን ለራሳችን ጊዜ ይኑረን ስንል ብዙ ጊዜ እናቶች አይ እናንተ አይደላችሁ 4 ልጆች ኖሮኝ 3 ልጆች ኖሮኝ 2 ህፃናት ኖሮኝ እንዴት ነው ምናምን እናት ለን ማለት እኮ 24 ሰዓታችንንም ለልጆች መስጠት አለብን ማለት አይደለም። አይዘም የተወሰነ ሰዓት ነው እቺ የማሚ ሰዓት ነው ማለት ልጆችም ነገ ራሳቸውን እነሱ ነው ብለው ወንደል እንዲዋቸው ያደርጋል እና ብዙዎቻችን ሙሉ ሰዓታችን ለልጆች መስጠት ይመስለናል። ግን እኛም እኮ ነዳጅ መስጠት አለብን አይደል? ኢነርጂ መቀበል መቻል አለብን እና 30 ደቂቃ ብትሆን 1 ሰዓት ብትሆን የራሳችሁ ታይም እናቶች ይኖራችሁ ልጆቻችሁ ያንን እናንተ ናችሁ እንደየልጆቻችሁ ባህሪ እንደየ እንትን ማለት ነው። አሁን አንድ በጣም ጎበዝ ሶሻል ሚዲያ ላይ ኢንፍሉዌንሰር የሆነች ሴት ስታወራው የጠቀመኝም የወሰድኩትም የሞከርኩትም ያለው ነገር ለንገራችሁ ሰምታችሁ ይሆናል። ልጆቿ ከመተኛቷ ከ3 ሰዓት ወይም በዚህ ሀገር ወይም ለሊት 9 ሰዓት በኢትዮጵያ ለሊት 9 ሰዓት ነው የምትነሳው። በቃ ለሊት 9 ሰዓት ልጆቹ ተኝተዋል፣ እሷ የምትነሳበት ሰዓት። ከዛ በኋላ ማድረግ የምትፈልገው ታደርጋለች፣ የቀን ውሎዋን ትጽፋለች፣ ትጸልያለች፣ ስፖርት ትሰራለች ምናምን እሷ ስቴብል ሆና ልጆቿ የሚነሱት ማለት ነው። በቃ ዲስተርብ አረጓት ያቺ የእሷ ታይም ነው። ከተመቻችሁ እንደዛ ማድረግ አይ ልጆቼ ደግሞ ሄደው ትምህርት ቤት ወይም ደግሞ ልጆቼ ሲተኙ ነው የኔ ታይም እናንተ እንደየቤታችሁ እንደየሚመቻችሁ እንደዛ ማድረግ ጥሩ ነው። ግን በጣም ኢነርጂ ይሰጣችኋል። የሆነ እኔ አሁን ለእሷ 9 ሰዓት አላረኩም 11 ሰዓት ጀምሬያለሁ ቤት ላይ 11 ሰዓት ሁሌ የምነሳው በቃ ከዛ ምን ሰው የሌሊት ሰው መሆን የሴት ልጅ የጠነካሪ እኔ እናቴ ሴት ልጅ ከ11 ሰዓት በኋላ ሚዲያው ትሰማለች። እሷ ምሳቸው ስራም ኖራትም አልኖራትም 11 ሰዓት እንቀሳቀስ እና ቅዳሜና እሑድ በጣም ጠላት ነበር። እናቴ ጌታን ክፍላችን እየመጣ ወንድሜ አይቀሳቀስም። ሴት ልጅ እንዴት ጠዋት ትተኛለች? ሴት ልጅ እኮ ሰው ሳይነሳ ተራርሳ ነው ማለት ያለባት ነበር እና ጠዋት ስትጀምሩት ቀናችሁንና አፍዳችሁ ስትጀምሩት ባለፈው እያወራ ነበር ከአንቺ ጋር በጣም ይለያዩ በጣም ጊዜያችሁ ረጅም ሰዓት ይኖራችኋል። ያለ እንትን ነው። አሁን 11 ሰዓት ስንት ደስ ይላል። አይከብድም? ይከብዳል። ምን አድርጎ አለችኝ። ከዛ ሴት የተማርኩት ማመስገን ጥሩ ነው፣ መማርም ጥሩ ነው። መስኮታችሁ ቢዩ ትላለች እና ይመጥቼ እዛ ጋር መስኮት ነው ማለት ብርሃኑ ከዛ ፊት ይቀርባለሁ። ከዛ በኋላ ባይብል የሚሆን ጸልዩም ዮጋም ስሩ እንደምናችሁ
ሜዲቴት የምታደርጉበት። ከዛ የዛሬ ፕላን በቃ ቱዱ ሊስት በቃ ዘረዘር አድርገሽ ከዛ በኋላ በሰላም እንዴት ነው ካልሆነ በእንቅልፍ ይመስላል እኮ አሁን ስታወሪ የሆነ ድራማ ነገር የፈረንጅ ላይፍ ኮፒ እያደረግሽ ነው ይመስላል ግን ትረስት ደግሞ እንደዚህ አይነት ነገሮች ልምድ ኖርም እንዲሆንላችሁ 21 ቀን ሞክሩት። የእውነቴን ነው የምላችሁ። የሮቢንሰን መጽሐፍ ካገኘሁት እዚህ ላይ ያደርግላችኋል። የትኛውም ልምድ 21 ቀን ከማመሱ በቃ ልምድ ሆኖ የሚቀር በትክክል ማለት ነው። እና ሰው ኤኒዌይስ ሁሉም ነገር ፎርሙላ የለውም። ይሄ ለምሳሌ ያነሳል እናንተ ከተመቻችሁ ማታም ከተም ብቻ ለራሳችሁ ጊዜ ይኖራችሁ በውስጥ አይኖች ውስጣችሁ በታማኝነት የምታዩበት ነገር ይኖራችሁ። ግድ አይደለም እንደየእንትናችሁ ግን እናት ስትረጋጋ ቤትም ይረጋጋል። እናት ደስተኛ ስትሆን ቤትም ደስተኛ ይሆናል። እናት ነጭናጫ ከሆነ ነጭናጫ ልጆችን ነው የምታፈራው። የእውነት ማለት ነው። ልጆቻችሁ የምትጮሁባቸው ከሆነ መልሰው ይጮሁባቸዋል ብላችኋል ሲሉና የእውነትም ተመልሰው እና ከዛም ደግሞ ከፋ እያለ ሲሄድ የአእምሮ ጤና እኛ ሀገር አይ በቃ መጸበል በምናምን እየተባለ የሚሸፈነው የዲፕሬሽን ብዙዎች ሌላ ጊዜ በደንብ እናወራበታለን። ለአእምሮ ጤና እክል ያጋጥማል። ልጇን እንደዚህ ያደረገች እሷ ራሷን አጠፋት የሚባለው የአንድ ቀን የመጣ ጉዳይ አይደለም። ያ እየተደረበ ኢሞሽናሊ አለመረጋጋት ነው እሷ ጋር የሚያደርሰው እና እሱ ነው። ከምንም በላይ ደግሞ ንጹህ እንቅልፍ በጣም ይሄ ማጥመድ ኮናታችን ሰምቼ ቤቱን እያየሁታለች ልጆቹ ሲተኙ ተኛልሽን ሰምቼ ይዛቸው ገብቼ ተኛ ያለች እና በቃ መሆን አለበት። እኔ በቃ ይሆናል አይደለ ሁሉም ነገር ይደርሳል በሚል በጣም ማምነው እና ለራሴ ቅድሚያ መስጠት በቃ ራሴን ስወድ ነው ለሌላው ሰው መሆን የምችለው ለልጆቼ መሆን የምችለው ብዬ ስለማስብ በቃ ለምን በቃ አይደል በቃ እዚህ ጋር ይሄ የራሴ መኖሪያ ነው ተደላለሁኝ እና ከዛም ደግሞ ባሻገር አንቺ አሁን እንዳልሽውም አሁን ጥሩ የእናቶች ልምዶች አሉ አይደለ እንደዚህ የሌሊት ሰው መሆን ይቻላል። በቃ ለኛ የጠቀምን ነገር ስለሆነ ነው። ቀንም ሊሆን ይችላል ከተመቻት የሆነ ሰዓት ላይ ለእሷ የተመቻት ሰዓት ላይ ያን ሰዓት የሆነ ልክ አንዳንዴ ባሎችም እረፉ ብለው ሊሆን ይችላል፣ አጠገብሽ ያለው ሰው ሊሆን ይችላል እረፊ ብሎ ጊዜ ሲሰጥሽ ወዲያው የምናስበው ከራሳችን ጋር ስለሆነ እረፍት ስለማድረግ ምናምን አይደለም። ያቺ ሰዓት እንዴት ወጥቼ ከሰው ጋር ነገር ወይ ሱቅ ወጥቼ እንዴት ምናምን የሚለው ነገር ነው የሚያሳስበን። ግን በቻልን አቅም ለራሳችን ከራሳችን ጋር እንትን ብለን ስንወጣ ወጥተንም ለሌላው ሰው ሰላም እንሰጣለን። የምንፈልገውንም ነገር አግኝተን ሱቅም ስንወጣ ደግሞ ሱቁን እያየን እንጆይ ማድረግ ይሆናል እኮ። ግን ውስጥሽ በጭንቀት በረብሸስን ወይ ያንቺ ሰዓት ላና ተጠቃሚ መጨረሻ ዘላስት በትናት ዘንስት እንደሚባል የመጨረሻ ሀሳብ ቢሆን ግን መሰረታዊ በጣም ሰልፍ ኢሞሽናል ኢንቴሊጀንስ እንዲኖረን ከምትሰሙ ተጠበቁ እንደሚለው በአይንና በጆሮ የሚገባ ነገር አይምሮን ይይዛል። የውስጥ ሰላምን በጣም 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 ይይዛል። ይሄ በእርግጠኝነት በቃ ይሄ ምንም ሳይንስ ምንም አይፈልግም፣ ግን ሳይንስ ይለዋል። ስለዚህ ምንድን ነው እየሰማን የምንውለው? ምንድን ነው እያየን የምንውለው? አይናችን ምንድን ነው ወደ ውስጥ የምናስገባው? አንዳንዴ ሶሻል ሚዲያ ላይ ያየነው ነገር እኮ አልጋ ላይ ይዘነው ተኝተን ራሱ በማናውቀው ሰው ጉዳይ ስንገዛበት ስንናደድ ወይ ስንደሰት እንላለን። እና ድሮ እናቶቻችን እንደው ስለ ሰው በማውራት እና በመጠጣት የሰው መረጃ በማስገባት አሁን እኛ ሰው ጋር ሳንሄድ የሶሻል ሚዲያ እጃችን ላይ ብዙ ቁጥር ነገሮች ይገባሉ። ብዙ ምንም የማይገነቡን ምንም ፈቅ የማያደርጉ ምንም አንድ ስቴፕ ሌቭል አፕ የማያደርገን ነገር ላይ ዋይ ለምንድን ነው ጊዜያችን የምናበቃው ነው። እና እናቶች ራሳችሁን እስኪል ዴቨሎፕ አድርጉ። ደስ የሚላችሁ እስኪል የሆነ የሚጨምርላችሁ ነገር እንጂ እንትናን ከዳት የእንትና ታሪክ ወደቀች፣ ተፋታች፣ ከሰረች አንዳንድ ሶሻል ሚዲያው በቃ መደዳ ሁሉ የሆነ ፌዴሬቲ ብቻ ያደጣት ያለ እና ምንድነው እየሰማሽ ምትይናት ይሁን ምንድነው እያየሽ ምትይ እሱ በጣም ስሜትሽን ማኔጅ ያደርገዋል በጣም ማለት ነው። እስኪት ላይ በደንብ ማዋራት አለበት ብዬ አስባለሁ። ምክንያቱም አሁን እንደውም ከኛ ይልቅ እናቶቻችን እኮ ድሮ እናቴ በጣም ታንቲቪስት እንደዚህ ነገር ውስጥ ታደርግ ነበር። እሷም አሁን የታዎቹ መጣች የሆነ ጊዜ በኋላ እየቀረ መጣ። ግን እነዚህ ነገሮች
አንደኛ ለአእምሮሽም ጥሩ ናቸው። እኔ አሁን በቃ ሴት ልጆች ራሱ እንደዚህ እያሳየኋቸው ማሳደግ የምፈልገው ወደሚል አመለካከት ለመጣ ያደረገኝ ጊዜው በራሱ ማለት ነው። ምክንያቱም የዚህ ሀገር ልጆችን ስታይ በሁሉ ነገር ብቁ ናቸው። ኤቭሪቲንግ እኛ ሀገር አሁን ዲሽ ብታመጪ ሰራተኛ ቀጥረሽ ነው የምታሰሪው። በቃ የሚገጣጠም ነገር ሁሉ እዚህ ሀገር መተሽ ግን ምንም ነገር ከሱቅ አምጥተሽ ሰው ኃይል እንደገና ደግሞ ማኑዋል ነው በቃ የምታነብ ነገር አለሽ። በዛ መሰረት ማንም ሰው መስራት ይችላል። ኢትዮጵያ ግን መስራት የምንችለውንም ነገር የሰው ኃይል ርካሽ ነው እና ደግሞ ራሳችንንም በዛ ልክ ለማድከምም ዝግጁ አይደለም። ትምህርት ከተባለ ትምህርት ብቻ ነው ምንለው እና ስኪሎች በጣም ለሰው ልጅ አስፈላጊ ናቸው። ራሱ ስኪል በባህሪው ምን አለ መሰለሽ፣ ያው ትንሽ የሙያ ነገር ስላለኝ ምን ያደርግሻል መሰለሽ፣ አሁን የሆነ ነገር ስትሰሪው ስትጨርሽ አውትፑቱ የሚሰጥሽ በጣም ከባድ ነው። ሳቲስፋክሽን የሆነ የፈጠራ ውጤትሽን የእጅሽ ስራ ስለሆነ ያደረግሽው ነገር የትኛውም ነገር የሆነ አሁን ጠረጴዛ አንገዝተሽ ገጣጠምሽ አውትፑቱ ፊሊንግ የገጠምኩት የሚለው ነገር የሚሰጥሽ በጣም ከባድ ውጤትሽን ታይዋለሽ። ስለዚህ ለሜንታል ሄልዛችን በጣም አስፈላጊ ነገር ነው ስኪል ብዬ አስባለሁ። አዳዲስ ነገር ትፈጥሪያለሽ፣ ታስቢያለሽ። ስለዚህ ስኪሎችን መማር ለራሳችሁ አሁን ኢንተርኔት ሁሉ ነገር የሰው ቲክቶክ ብለን ስክሮል ስናደርግ እንትና ጌቡ ዱቄት ሲቀባም ከምናይ እኛ ይህን እንደዚህ እንደየፈጠራ ቪዲዮ መስራት ስኪል ነው። እንዳለችው የእጅ እንትን ሙያም አጫጭር ኮርሶችን መውሰድ፣ መጽሐፍ ማንበብ ደስ የሚል እኮ አሁን ስለ እናትነት ብትሰሙ ስኪል ታገኛላችሁ የሆነ ነገር እና የእውነት በእውነት የሚጠቅማችሁ ሌብል አፕ በጎደላችሁ ነገር ለምሳሌ ገንዘብ አያያዝ ሰነፍ ከሆንኩኝ ሌላ ነገር ላይ ጊዜ ለምን አወከናለሁ? ገንዘብ አያያዝ የሚያስተምር የሆነ ፖድካስት ብሰማ አቋም ጋር የማዳመጥ እድልን ታሳድጊያለሽ። በዛውም ትኛለሽ። እናትነት ሰው ልጆች ላይ መጪው እየከበደ ሆነ አሉ ጥሩ ነገር መስማት እኮ እንትን ነው የሚመስለን እኛ ለዛ ሰው ስራ እንትን ማድረግ ነው ብለን የምናስበው። ግን ጥሩ ነገሮች መስማት ቢያንስ ማንበብ ባንችል እንኳን በዚህ ዘመን ሁሉ ነገር በምንሰማው መልኩ ቀለል ብሎ መጥቶልናል። ማሰራት ቤተሰራት ሁሉ ነገር አለና የሚገነባ ጥሩ ነገሮችን በመስራት የአእምሮአችንን ጤንነት መጠበቅ እንችላለን። መንፈሳዊ ነገራችንን እንደየእምነታችን ግን ወደ ፈጣሪ ማስጠጋቱ በጣም ስሜት መረጋጋት። ምክንያቱም ዓለም ኑሮ ይወደዳል፣ የልጆች አስተዳደግ ያስጨንቀናል፣ የልጆች የባህሪ ብዙ እናቶች ጋር የሚያስጨንቀን ብዙ ነገሮች እና እነዛን ሁሉ ሸክም ልናራግፍበት የምንችለው እኛ የምንበት ፈጣሪ ወደዛ እንትን ማድረግ ነው። ስለዚህ የምትችሉትን ሁሉ አድርጉ። ከጓደኞቻችሁ ጋር አውሩ። በጣም አይሶሌትን መሆንም በራሱ በዚህ ዘመን አስፈላጊ አይደለም ማለት እናቶቻችን እኮ እንደ ቴራፒ ተጠቀሙ። እች ቡና እየጠጡ ለሁሉ ሰው አይሆንም፣ ግን ለምታምኑት ድረስ ለምታደርጉት ሰው ሚስጥራችሁ ድክመታችሁ ምናምን ብታወሩ የሆነ ያህል ይቀላል። ደግሞ ያቺ ጻፍ አድርጎ ማቃጠል ማስቀመጥ ደግሞ ከዛምች ጋር ያለሽ አሁን ይሄን ሀሳብ ስታነሹ ብዙ ጓደኞቼም ብዙ ሼር ሲያደርጉኝ ይሰማቸዋለሁኝ እና ምንድነው በቃ አሁን በዚህ ዘመን ማን ይታመናል ብለሽ ነው ማን አለ ብለሽ ነው እባክሽ ከራስሽ ጋር መሆን ይሻላል እንትን ማለት ይሻላል ምናምን ይባላል እና አንዳንዴ እንዴት ነው ራሳችንን አሁን ቀደም ባልናቸው መንገድ ሁሉ ራሳችንን ያከምን ሰዎች ስንሆን ለሰዎቹ ምን ጠቅም እንጂ ምን ጎዳ ሰዎች አንሆን። ከሰዎች ጋር ስንሆንም ከሰው የሚመጣው ነገር ያን ያህል አይረብሽም። ስለዚህ ለማን ያውቃል ለሆነ ሰው ፈውስ ልንሆን እንችላለን። ከሰዎች አንራቅ። ለሰዎች እግዚአብሔር ራሱ እዛ ቦታ ላይ ያስቀመጠን ለሰዎች ሊሆን ይችላል እና አንዳንዴ የራስን በጣም ግለኛ ማድረግ አልገፈም ሶሻላይዝ ማድረግ። ምክንያቱም ግለኛ መሆን መፈለግ ማለት እኮ ውስጥሽ ጤናማ አይደለም ማለት ነው። ሶሻላይዝ ማድረግ አትችይም። ካረኩኝ እንዲህ ከሆንኩ አሁን ያወራናቸውን ሀሳቦችን ሁሉ በራሱ ላይ ለመጠቀም የሚሞክር ሰው ከሰዎች ጋር የመኖር ፍላጎት ነው የሚኖረው። ከተፈጥሮ ጋር የመነካካት ፍላጎት ነው የሚኖረው ብዬ ነው የማስበው እና እኔ እንደው ድሮ ቫሊዩ ማላደርጋቸውን ነገሮች እዚህ ሀገር ከመጣሁ በጣም ቫሊዩ አደርጋቸዋለሁ። ምክንያቱም ኢትዮጵያ በቀላሉ ኤኒታይም ከቤትሽ አየር ይፈቅዳል መውጣት እንትን ማለት ትችያለሽ ምናምን። እዚህ አሁን በቃ ልጄን እራሱ ተፈጥሮ ብያት ትችያለች በቃ ቅጠል መንካት በቃ የሆነ ደስ የሚል ነገር አለ። ለካ እንደዚህ ነው እንደ ምናምን እላለሁ። ኔቸር ሲባል ምናምን አበባ ምናምን እንደዚህ የሆነ ስሜት ይሰጠኝ ጀመረ ለእኔ ራሱ ማለት ነው እና
የኢሞሽናል ኢንተለጀንስ ለራሴም እንደ ቴራፒ የተጠቀምኩት ያለሁት ነገር ስለሆነ ነው እና በቃ ከሰዎች ጋር እንደዛ አድርጎ እራሱ የተረጋጋ ሰው እንትን ምንም ነገር አይረብሸውም። ዝም ብለን አሁን ኢሞሽናል ኢንተለጀንስ ኢሞሽናል ሳንረጋጋ ሄደን ካለም ሄደን እንደተባሉ ግጭት እኔን ያለችው ሌላ የሚሳቀችው ተኮሳተረ ኤቭሪቲንግ የመጠን ራሳችን ረብሻል። ራሱ ላይ የተሰራ ራሱን ያወቀ ራሱን ግጥም በሁለት እግሩ የቆመ ሰው ግን ይችላል ሶሻላይዝ ማድረግ የሚመጡ ነገሮችን ሪዚስት ማድረግ አስተያየት ሲቀበሉ አስተካክላለሁ ብሎ ፔሸንት መሆን ምናምን ይችላል እና ሰፊ ነው። ደግሞ በጣም ዘርፈ ብዙ ነው እና አንዳንዴ ራሱ ጥሩ መንፈስ የሚጋባብሽ ሳይሆን ገና በመኖር ብቻ የሆነ ቦታ ላይ እንትናን ስላየ በጣም ደስ አለኝ የምትይው ሰው እንደዛ አይነት ሰዎች መሆን አለብን። ሰጪም ስትሆኝ ጥሩ ለሰዎች የደስታ ምንጭ ስትሆኝ አንቺም ደስታ ታገኛለሽ እና ሰው እናቶች ይሄ ሁሉ ያነሳ ነው እንደው ዝም ብለን እነዚህ ወጣት ሴቶች እናቶች ስለሆነ ጥፍርና ፀጉር ላይ ብቻ አይደለም። እንደው የጥፍርና የፀጉር ውበት የሚመጣው ከውስጥ ነው መጀመሪያ እና ከውስጥ አድርሉት ጊዜ እንደዛ አይነት ሴቶች ሁኑ እናቶች ሁኑ። እንደዛ ስትሆኑ የምታወጧቸው ኢሞሽናሊ ኢንተለጀንት የሆኑ ልጆች ነው። ኢሞሽናሊ ስሜታቸው መግዛት የሚችሉ መግለጽ የሚችሉ ራሳቸውን ፕሬዘንት የሚያደርጉ ትውልድ አስቀጣዮች አይደለን እናቶች። ስለዚህ ውጤቱ ብዙ ስለሆነ እንደዛ እንድንሆን ካለችን ካነበብነው እኛም ደግሞ የጎደለን ነገር ስለሆነ መንፈልገው ነገር ስለራሳችንም ደግሞ የሞከርናቸው የጠቃሚ ነገር ስለሆነ አይናት ይህንን ለማጋራት ለምሳሌ ስለ ልቦና ባለሙያዎች ሆነን ካነበብነው ካየነው እየተማማርን እኛም ራሳችን ላይ እየታገልን ካለ ነው ከፈተናዎቻችን እስቲ ሼር እንደራረግ ብለን ነው። እናንተም ደግሞ እስቲ እንደው የስሜት ብስለት እንዲኖረን ይሄ ምንድነው ምንናደደው ሴት ሲበዛ መንጠነዝ የተባልነው ራሱ ይሄ ሲተናል እሱን ነገር የሚፈታተኑ ነገሮች ምንድን ናቸው? እንዴትስ ቻሌንጅ እናደርጋቸው የሚለውን ኮመንት ላይ እናንተን ብትጽፉልን በቀጣይ ደግሞ ሰፋ አድርገን በደንብ እንመጣበታለን። በዚህ ጉዳይ መጽሐፍቶች፣ የተለያዩ ፖድካስቶችንም እንጠቁሟቸዋለን እውቀት ስለሆነ ማለት ነው። የዛሬም በዚህ እናምከ የሀሳብ ሌላ ጊዜም በሰፊው የምናነሳው ይሆናል ተስፋ አደርጋለሁ። ያሳል ምናምን አሁን ያደረግናቸውን ነገሮች ምን ያህል እንደጠቀሙ እናጋራቸዋለን። ለዛሬው ግን በዚህ ይቃል። ሰላም